ወደ አና ሚዲያ እንኳን በደህና መጣችሁ። አና ሚዲያ ምዕራፍ 3 ግላስ በይኖቫ ስኮቪያ መስከረም 10 1952 ጄምስ ካሜሮን ወንድ ልጁንና ሴት ልጁ በተወለዱበት ዕለት ምሽቱን ጥንብዝ ብሎ ሰክሮ መጋዘን ውስጥ ተኝቷል። የመሸታ ቤት ባለቤት የሆነችው ማዳም ክሪስቲ የመጋዘኑን በር እንዲከፍትላት በሩን ስትደበድብ እሱ በሁለት የስካንዲቪያ መንትዮ ጭን መሃል ሳንድዊች ሆኖ አልጋ ላይ ተጋድሞ ነበር። ጄምስ ስትል ተጣራች። ከዛም በሩን ገፍታ በመክፈት ወደ ውስጥ ገባች። ኤዲያ አንቺ አሮጌት ሲል በንዴት ጮኸ ጄምስ ካሜሮን። እዚህ ውስጥ እንኳን ሰው ብቸኝነቱ አይከበርልም እንዴ? ደስታን ስላቋረጥኩ በጣም አዝናለሁ ጄምስ። የሚስትህ ነገር ስለሆነብኝ ነው። ትነፋ ሚስቴ አጓራ ካሜሮን። የነፋህትማ አንተ ነህ። ክሪስቲም ተበሳጨች። ስለነፋህትማ በአሁኑ ሰዓት ልጆችን ለመውለድ በምጥ ላይ ነች። እና ምን ይጠበስ ትውለዳ። ሴቶች እንደሆናችሁ የተፈጠራችሁት ለዚሁ ዓላማ ነው። ዶክተሩ አሁን ገና መምጣቱ ነው። አንተን ለማግኘት ሲባዝን ያሳለፈው። ሚስትህ በጣም በመጥፎ ሁኔታ ነው ያለችው። ብትፈጠን ይሻልሃል። ጄምስ ካሜሮን ከተካደመበት አልጋ ላይ እየተንፏቀቀ ጫፍ ላይ ደርሶ በመቀመጥ እንቅልፍ ያደበዘዛቸውን አይኖቹን እያሻሸ አእምሮውን ለማጽዳት ሞከረ። የተረገመች ሴት በሰላም እንድኖር አታደርገኝም ዛሬ። ቀና ብሎ ማዳም ክሪስቲን ተመለከታት። መልካም እሄዳለሁ። አልጋው ላይ እርቃናቸውን የተጋደሙትን ሴቶች ዞሮ ተመለከታቸው እና ለነዚህ ሁለት ሸርሙጦችሽ ግን 70 ሳንቲም አልከፍልሽም አላት። እሱን አሁን ለጊዜው ተወው። ወደ ማደሪያ ቤቱ በፍጥነት መድረስ ይኖርብሃል። ወደ ሴቶቹ ዞራ እናንተ ሁለታችሁ ከኔ ጋር ነው አለች። በአንድ ወቅት መልካም የነበረው የጄምስ ካሜሮን ፊት አሁን በኃጢአት የተሞላ ፍጥረት መሆኑን ያሳብቃል። 50ዎቹ መጀመሪያ የእድሜ ክልል ላይ የሚገኝ ጎልማሳ ሰው መስሏል። በከተማው ባንከኛ ሻን ማካሊስተር ይዞታ ስር የሚገኘውን ማደሪያ ቤት በማኔጀርነት ማስተዳደር የጀመረው የ30 ዓመት ወጣት ሳለ ነበር። ያለፉትን 5 ዓመታቶች ጄምስ ካሜሮንና ሚስቱ ፒጌ የማደሪያ ቤቱን የዕለት ተዕለት ሥራ ተከፋፍለው በመስራት አሳልፈዋል። ፔጊ በየዕለቱ ቤቱን ስታጸዳና ከ2 ደርዘን ለማያንሱ አዳሪዎች ምግብ ስታበስል ጄምስ መጠጦች በማዘጋጀት ይረዳታል። ሁልጊዜ አርብ ሲደርስ የማካሊስተር ንብረት የሆኑ ሌሎች በግላይዌ የሚገኙ 4 ማደሪያ ቤቶችን ኪራይ የመሰብሰብ ኃላፊነትን የተጣለው በጄምስ ትከሻ ላይ ነው። ወጣ ብሎ ለመስከር ከፈለገም ይህን እንደሌላ ምክንያት ይጠቀምበታል። ጄምስ ካሜሮን ማን ነው ለሚለው ጥያቄ በምሬቱ የሚገለጽ ሕይወት ያማረረው ሰው ነው በማለት ማንነቱን ባጭሩ ሊገለጽ ይችላል። ያልተሳካለትና በሕይወቱ ተስፋ ቆርጦ የወደቀ ሰው ከመሆኑም በላይ ለዚህ ውድቀቱ ተጠያቂ ማድረግ ያለበት ሌሎች ሰዎችን መሆን እንዳለበት አምኖ የተቀበለም ሰው ነው። ውድቀቱን ማጣጣም ከጀመረ ረጅም ዓመታትን አስቆጥሯል። ውድቀቱ ሰማዕት የሆነ አይነት ስሜት ይፈጥርበታል። ጄምስ የዓመት ዕድሜ እያለ ስለነበር ቤተሰቦቹ ከስኮትላንድ ምንም ሳይዙ ባዶ እጃቸውን ተሰደው ወደ ግላይዌ የመጡት ሕይወትን ለማሸነፍ ብዙ መታገል ነበረባቸው። ጄምስ 14 ዓመት ሲሞላው አባቱ በከሰል ማውጫ ማዕድን ውስጥ እንዲሰራ ጄምስን ስራ አስገባው። ጄምስ የ16 ዓመት ልጅ ሳለ በማዕድን ማውጫ ጉድጓድ ውስጥ ሲሰራ በደረሰበት ቀላል የጀርባ ጉዳት ሳቢያ ስራውን ወዲያውኑ ለቀቀ። ከአንድ ዓመት በኋላ ቤተሰቦቹ በባቡር አደጋ ሕይወታቸው አለፈ። ይህን ጊዜ ነበር ጄምስ ካሜሮን በሚደርስበት መከራ ኃላፊነትን መውሰድ ማቆሙ እጣ ፋንታን ተጠያቂ ማድረግ የጀመረው። ይሁን እንጂ ሕይወት የሰጠችው 2 በረከቶች ነበሩ። ሕይወት ሲበዛ መልካምነትንና በፈለገው ጊዜ አማላይ መሆን የሚያስችል ግርማ ሞገስን አቆናጽፈዋለች። በአንድ የሳምንት መጨረሻ በግላስቢ አጠገብ በምትገኝ ሴርኒ በተባለች ከተማ ውስጥ ከቤተሰቦቿ ጋር ለመዝናናት የመጣችንና የነገሯትን ነገር አምና ከምትቀበል ፔጊ ማክስዌል ከተባለች ወጣት አሜሪካዊት ጋር ተዋወቀ። ወጣቷ ቀልብን የምትስብ ባትሆንም ማክስዌሎች ግን የናጠቱ ቱጃሮች ነበሩ። ጄምስ ካሜሮን ደግሞ መናጢ ደሃ። ጄምስ ፔጊ ማክስዌል የረገጠችውን መሬት ሁሉ እየተከተለ ሲጠርግላት የአባቷን ምክር አሻፈረኝ ብላ ገባችው። በፔጊ በኩል $5000 ጥሎሽ ሰጣቸዋለሁ አባቷ ለጄምስ አለው። ይህ ገንዘብ ለራስህ አንድ ነገር ለማቆም ይረዳሃል። ገንዘቡን በሪል ስቴት ቢዝነስ ላይ በማዋል በ5 ዓመት ጊዜ ውስጥ እጥፍ ማድረግ ትችላለህ። ይህንንም ለማድረግ ደግሞ እኔ በደንብ እረዳሃለሁ። ጄምስ ግን 5 ዓመት ሙሉ ጠብቆ የሚያገኘው ትርፍ በአፍንጫዬ ይውጣ አለ። ማንንም ሳያማክር እንደ ዱር ድመት ጭራው ባልተያዘ የዘይት ንግድ ላይ
ከአንድ ጓደኛው ጋር በመሆን አማቹ የሰጠውን ነዋይ አውጥቶ በማፍሰስ ከ60 ቀን በኋላ ባዶ ኪሱን ቀረ። አማቹ በዚህ ድርጊቱ ክፉኛ ተበሳጭቶ ነበር። ሁለተኛ እንደማይረዳውን ቃል ገባ። በጣም ሞኝ ሰው ነህ ጄምስ። መጥፎውን አይቼ መልካሙን ገንዘብ አልወረውረውም። ጄምስ ካሜሮንን ይታደጋል የተባለው ጋብቻ በተቃራኒው ጣጣ ሆኖ አረፈው። ምክንያቱም አሁን ስራ ሳይኖረው የሚደግፉት ሚስት በጫንቃው ላይ ተሸክመው ባዶ እጁን ቀርቷል። በዚህ ጊዜ ደርሶ ከመከራው የታደገው ሾን ማካሊስተር ነበር። ይህ የከተማው ባንከኛ እድሜው በ50ዎቹ አጋማሽ ላይ የሚገኝ ድንቡጭቡጭ ያለ ጉረኛ ሰው ሲሆን ከመጠን ያለፈ የውፍረት ባለቤት ሲሆን በከባድ የወርቅ ሰዓት ሰንሰለት ያጌጠ ሰደርያ የማድረግ ልምድ ያለው ሰው ነው። ከ20 ዓመት በፊት ወደ ግላይ ቤይ ሲመጣ በከተማዋ ውስጥ ያለውን አማራጭ ለማየት አፍታ አልፈጀበትም ነበር። ማዕድን ቆፋሪዎችና እንጨት ቆራጮች ወደ ከተማው በየዕለቱ የሚጎርፉ በመሆኑ በቂ ማደሪያ ቦታ ለማግኘት ይቸገራሉ። ማካሊስተር ለእነዚህ ማዕድን ቆፋሪዎች ቤት ገንብቶ ማቅረብ የሚችል ከመሆኑም በላይ ሌላ ምክር ነበረው። ሰዎቹን በአንድ ማደሪያ ቤት ውስጥ አጉሮ ለማሳደር ክፍያውን ማርከስ እንዳለበት ወስኖ ነበር። 2 ዓመት ባልሞላ ጊዜ ውስጥ ሁልጊዜ በሰው የሚታጨቁ ሆቴልና 5 ማደሪያ ቤቶችን ገነባ። ስራው አድካሚ ስለሆነ ማናጀር ማግኘት ፈታኝ ስራ ነበር። የማናጀሩ ስራ ሁሉም ክፍሎች እንዲከራዩ ማድረግ፣ የምግብ አቅርቦቱን መቆጣጠር፣ ምግቦቹን ማቅረብ፣ ከሞላ ጎደል የቅጥር ግቢውን ንጽህና መጠበቅ ይኖርበታል። ደሞዝን በተመለከተ ማካሊስተር ገንዘብ የሚወረውር አይነት ሰው አይደለም። የአንደኛው ማደሪያ ቤት ማናጀር በቅርቡ ስራውን ስለለቀቀ ማካሊስተር ጄምስ ካሜሮንን ሊሆን ይችላል በሚል የተመራጮች አማራጭ ውስጥ አስገብቶታል። ካሜሮንን በየጊዜው ከባንክ 5-10 እያለ ገንዘብ ይበደር ስለነበር እዳው ከአቅሙ በላይ ሆኗል። ማካሊስተር ወጣቱ እንዲመጣ ሰው ላከበት። ላንተ የሚሆን ስራ አለኝ አለው ማካሊስተር። እውነትህን ነው? እድል ቀንቷል። በቅርቡ ክፍት የሆነ አንድ የሚገርም ቦታ አለኝ። ባንክ ቤት ውስጥ መስራት ነው እንዴ? ሲል ጠየቀው ጄምስ ካሜሮን። ባንክ ቤት ውስጥ የመስራት ሐሳብ ማረከው። ብዙ ገንዘብ ባለበት ቦታ ላይ ሲሆን ጣትን ለመሰንዘር ሁልጊዜ ማማራጭ አይጠፋም። አይ ባንክ ቤት ውስጥ አይደለም አለው ማካሊስተር። አንተ በጣም ተግባቢ ወጣት ነህ ጄምስ። ከሰዎች ጋር ተግባብተህ መስራት የምትችል ይመስለኛል። ኬብል ሄድ ጎዳና ላይ የሚገኘውን አንዱን ማደሪያ ቤቴን እንድታስተዳድርልኝ ፈልጋለሁ። ማደሪያ ቤት ነው ያልከኝ? በወጣቱ ድምጽ ላይ ንቀት ይነበብ ነበር። ከራስህ በላይ ጣሪያ ያስፈልጋል ጠቆሞ ማካሊስተር። አንተም ሆንክ ሚስትህ አንድ ክፍልና ቤት እንዲሁም ምግብ በነጻ ታገኛላችሁ። እንደዚሁም ትንሽ ደሞዝም እከፍላለሁ። ስንት ነው ደሞዙ? ላንተ ስል በጣም ቸር ሆናለሁ ጄምስ። በሳምንት $25 እከፍልሃለሁ። 25? ውሰድ ወይ ተወው። ሌሎች የሚጠብቁኝ ሰዎች አሉ። በመጨረሻም ጄምስ ካሜሮን ሌላ አማራጭ አልነበረውም። እሺ ወስዳለሁ። ጥሩ። በነገራችን ላይ ሁልጊዜ አርብ ከሌሎች ማደሪያ ቤቶች ያለውን ኪራይ ጨምሮ የመሰብሰብና ቅዳሜ ለኔ የማስረከብ ኃላፊነት አለበት። ጄምስ ካሜሮን ዜናውን ለፒጊ ሲያበስራት በጣም ተቀይማ ነበር። ማደሪያ ቤቶችን ስለማስተዳደር የምናውቀው ነገር እኮ የለም ጄምስ። እንማራለና ስራውንም ተጋርተን እንሰራለን። እናም አመነችው። እሺ እንሞክረው አለች። በራሳቸው መንገድ እየተፍጨረጨሩ እንደምንም ስራውን ለመዱት። ወቅት እየገፋ በሄደ ቁጥር ብዙ ገንዘብና የተሻለ ክብር የሚያስገኙ ሌሎች ስራዎችን የያዙ ብዙ አጋጣሚዎች ለጄምስ ካሜሮን የሚፈጠሩለትም እሱ ግን በውድቅቱ በጣም ረክቶ ስለነበር ስራውን ለመልቀቅ አሻፍረኝ አለ። ለምን ሁለተኛ መቸገር ያስፈልጋል ሲል ያጉረመርም ነበር። እጣ ፈንታ አንድ ጊዜ ፊቷን ካዞረች ምንም መልካም ነገር ሊፈጠር አይችልም። እናም አሁን በዚህ የመስከረም ማጥቢያ ሌሊት ከሴተኛ አዳሪዎች ጋር እንኳን በሰላም እንድደሰት ይፈቅዱልኝ አልቻሉም እያለ አሰበ። እግዚአብሔር ለረገማት ሚስት። ከማዳም ክሪስቲ ይዞታ ወጥተው ወደ ውጭ ሲገባ ቀዝቃዛው የመስከረም ንፋስ ተቀበለው። ከፊቴ ለሚጠብቀኝ ችግር ራሴን ከወዲሁ ዝግጁ ማድረግ አለብኝ ሲል ወሰነ ጄምስ ካሜሮን። አንድ ሽማግሌ መርከበኛን አግኝቶ ቆመ። ከአንድ ሰዓት በኋላ በግላስ ቤይ በጣም የተጎሳቆሉ ድሆች መኖሪያ ሰፈር በሆነው ኒው አበርዲን ጎዳና ላይ ወደሚገኘው ማደሪያ ቤት ቀስ እያለ አዘገመ። በመጨረሻ ቤቱ ሲደርስ ከግማሽ ደርዘን የማያንሱ አዳሪዎች እየተቁነጠነጡ ሲጠብቁት አገኛቸው። ዶክተሩ ከፔጌ ጋር ነው አለው አንዱ አዳሪ በስካር መንፈስ እየተንተባተበ። ቶሎ ብትል የተሻለ ነው እያል ጄምስ እሱና ሚስቱ ለጋራ ወደሚጠቀሙበት በማደሪያ ቤቱ ጀርባ ወደምትገኘው ቀፋፊ መኝታ ክፍላቸው እየተንገዳገደ ሄደ። ከሌላኛው ክፍል የሚመጣ የሕፃን ልጅ የለቅሶ ድምጽ ይሰማል። ፔጊ አልጋው ላይ እንቅስቃሴ አልባ ሆና ተኝታለች። ዶክተር ፓትሪን ደንከን በላይዋ ላይ አሰግጎ እያከማት ነበር። የጄምስን ወደ ክፍሉ መግባት ሲሰማ
ካጎነበሰበት ቀና ብሎ ዞረ። እዚህ ምን እየተካሄደ ነው ሲል ጠየቀ ጄምስ። ዶክተሩ ቀጥ ብሎ በመቆም ጄምስን በጥላቻ መንፈስ ተመለከተው። ሚስትህ እንድታይ ልትልካት ይገባ ነበር አለው። ስንት የሚሰራልኝን ገንዘቤን በትንሽ በትልቁ ስትታመም ያወጣው የምወረውር ሞኝ ይመስላለሁ እንዴ? የምትወልደው እኮ የኔ ልጅ ነው። ሌላ ምንም የከበር ነገር አለው? ፒጊ ሞታለች። መንታ ልጆች ወልዳለች። ወንዱ ልጅ ግን ለመዳን አልቻልኩም። ኦሆ በኢየሱስ ስም ተነፋረቀ ጄምስ ካሜሮን። አምላኬ ሆይ አሁንም ይሄ ሆነ ዕጣ ፋንታዬ። ምን ዕጣ ፋንታዎቼ ሁልጊዜ ይቃወሙኛል። አሁን ደግሞ ሚስቴን ነጠቀኝ። ምን አባቴ እንደማደርግ አላውቅም። እርሷ ትንሽ ልጅ ናት። ነርሷ ትንሽ ልጅ ናት። በብርድ ልብስ ጠቅላ ወደ ክፍሉ ገባች። ይህቺ ያንተ ልጅ ናት ሚስተር ካሜሮን? ሴት ናት? ሴት ናት? ሴት ልጅ ምን አደርጋታለሁ? ንግግሩ ይበልጥ መንተባተብ ጀመረ። እረ አሁንስ አስጠላኸኝ አንተ ሰውዬ አለ ዶክተር ደንዘን። ነርሷ ወደ ጄምስ ዞረችና እስከ ነገ ድረስ እዚህ ቆይቼ ልጅቷን እንዴት እንደምትንከባከብ አሳይሃለሁ አለችው። የመጀመሪያዎቹን 3 ሳምንታቶች ልጅቷ ትኖር ይሆን ትሞት ይሆን እርግጠኛ የሆነ ሰው አልነበረም። አጥቢ ነርሷ ልታጠባት ትመጣለች። በመጨረሻም ልጅህ ትኖራለች ብሎ ዶክተሩ መናገር የቻለበት ቀን መጣ። ጄምስ ካሜሮንን እያየ ዶክተር ደንከን እግዚአብሔር ለዚች መስኪን ልጅ ምህረቱን ያወርድላት ሲል ለራሷን ሾካሾከ። አጥቢ ነርሷ ሚስተር ካሜሮን ለልጅቷ ስም ማውጣት ይኖርብሃል አለችው። በፈለጋችሁ ስም ብጠሯት አያገባኝም። ያሻሽትን ስም ስጫት። ለምን ላራ አንላትም? በጣም ቆንጆ ስም ነው። ደስ እንዳለሽ በያት። ብቻ እኔን አትጨቅጭቁኝ። በዚህ ሁኔታ ላራ በሚል ስሟ ክርስትና ተነሳች። በላራ ሕይወት ውስጥ የሚንከባከባትም ሆነ ለእርሷ የሚጨነቅላት የኔ የምትለው ሰው አልነበራትም። በማደሪያ ቤት ውስጥ የሚሰበሰቡት ሰዎች በራሳቸው የሕይወት ውጣ ውረድ ሐሳብ የተሞሉ በመሆናቸው ለልጅ የሚያስቡበት ትርፍ ጊዜ አልነበራቸውም። በማደሪያ ቤቱ ያለችው ብቸኛ ሴት ምግብ ለማብሰልና የቤቱን ሥራ ለመስራት የተቀጠረችው ግዙፏ ስዊድናዊት የቤት ሰራተኛ የሆነችው ቤርታ ብቻ ናት። ጄምስ ካሜሮን ለልጁ ምንም ላለማድረግ ወስኖ ነበር። የተረገመ ዕጣ ፈንታው ልጅቷ እንድትኖር በመፍቀድ ዳግመኛ ክዶቷል። ሁል ጊዜ ሲመሽ ውስኪ የሙላ ጠርሙሱን እየተጋተ ሳሎን ውስጥ ይቀመጥና ሲያማርር ያሳልፋል። ይህቺ ደቃቃ ልጅ ሚስቴንና ወንድ ልጄን ቀማችኝ ሲል ይነጫነጫል። እንደሱ አይባልም ጄምስ ሲሉ ታዳሪዎቹ። እዲያ ይሄ ሐቅ ነው። ወንዱ ልጄ በሕይወት ቢኖር ኖሮ እንዴት ያለ ጠንካራ ሰው ሆኖ ያድግ ነበር። በጣም ጎበዝ፣ ሀብታምና አባቱን ሲያረጅ የሚጦር ልጅ ይሆን ነበር። ይህን ሲሰሙ አዳሪዎቹ ብቻውን እንዲያጉረመርም ትተውት ወደ ራሳቸው ጨዋታ ይመለሳሉ። ጄምስ ካሜሮን የሚስቱን አባት አማቹ ማክስዌልን ይወስድልኛል በሚል ብዙ ጊዜ ሊያገኘው ቢሞክርም ሽማግሌውን አማቹን የበላው ጅብ ግን ሳይገኝ ቀረ። ምናልባት መጥፎ ዕድል ሽማግሌውን ገድሎት ይሆናል ሲል በመጨረሻም ተስፋ ቆርጦ ተወው። ግላስቤ በማደሪያ ቤት ውስጥ ቆይተው በሚሄዱ መንገደኞች የተሞላች የሽግግር ከተማ ናት። ከነዚህ መንገደኞች ከፈረንሳይ፣ ከቻይና፣ ከዩክሬን የሚመጡ ናቸው። ከነዚህ መንገደኞች ውስጥም ጣሊያናዊ፣ አየርላንዳዊ እንዲሁም የግሪክ ዜግነት ያላቸው አናጢዎች፣ ልብስ ሰፊዎች፣ ቧንቧ ሰሪዎችና ጫማ ሰሪዎች ይገኙበታል። እነዚህ ተጓዦች ወደ ታችኛው አውራ ጎዳና፣ ቤል ጎዳና፣ ሰሜን ጎዳና እንዲሁም ወደፊት ለፊት ወደሚገኘው ወተር ጎዳና በየጊዜው ይጎርፋሉ። መንገደኞቹ የሚመጡት በማዕድን ማውጫ ጉድጓዶች ውስጥ ተቀጥሮ ለመስራት እንጨት እየቆረጡ ጣውላ አድርጎ በመሸጥና ከባህር አሳ እየሰገሩ በመነገድ ሕይወትን ለማሸነፍ ሲሉ ነው። ግላስቤ ያረጀች ያፈጀች አዋሳኝ ከተማ ናት። የአየር ጸባይ ከመክፋቱ የተነሳ የፈጣሪ ቁጣ በላዩ ላይ የወረደባት ይመስላል። ክረምቱ እስከ ሚያዝያ በሚጥል ከባድ የበረዶ ጎርፍ ዶፍ የተሞላ ሲሆን ወለቦቿን ባጥለቀለቁ ከባድ በረዶዎች የተነሳም ሚያዝያና ግንቦትን ጨምሮ የአየር ጸባዩ ቀዝቃዛና ነፋሻማ ነው። ከሐምሌ እስከ ጥቅምት ያለው ጊዜም ዝናብ አያጣውም። በከተማዋ ውስጥ የሚገኙ 18 ማደሪያ ቤቶች ሲኖሩ ከነዚህ ውስጥ አንዳንዶቹ እስከ 72 ሰዎች በአንድ ጊዜ ማስተናገድ ይችላሉ። ጄምስ ካሜሮን በሚያስተዳድረው ማደሪያ ቤት አብዛኞቹ ከስኮትላንድ የመጡ እስከ 24 የሚደርሱ አዳሪዎች ይገኛሉ። ላራ የፍቅርን ረሃብ ትርጉሙን ገና ሳታውቀው ነበር ፍቅር የራባት። እንደ ሕፃን አቅፋ የምትንከባከባቸው አሻንጉሊቶችም ሆኑ አብራው የምትጫወተው ጓደኛ አልነበራትም። በዚህ ዓለም ላይ የኔ የምትለው
ከአባቷ በስተቀር ማንም የላትም። አባቷን ለማስደሰት ከነበራት ጽኑ ፍላጎት በመነጨ የልጆች ትንንሽ ስጦታ እያዘጋጀች በተሰጠውም እትስጉን የምትሰጠውን ስጦታ ወይ ያፌዝባቸዋል ወይ ደግሞ ችላ ይላቸው ነበር።